ሰበር ዜና ስታሊን ገብረስላሴ በአስመራ ፕሬዝዳንት ኢሳያስ አፈወርቅን ቃለ መጠይቅ እንዳደረገላቸው ተናገረ። ስታሊን ዛሬ በፌስቡክ ገጹ እንዳጋራው የሚከተለውን ብሏል። እንኳን ለ34ኛ ዓመት የግንቦት 20 የድል በዓል አደረሳችሁ። የግንቦት 20 የድል በዓል በጦር መሳሪያና በጦር ብዛት ብቻ ለሚተማመኑ መሪዎች ጥሩ ትምህርት የሰጠ ነው። አሸናፊው ዓላማ ነው። ለዚህም የትግራይና የኤርትራ ለጋ ወጣቶች በጋራ የከፈሉት መስዋዕትነት በታሪክ የሚዘከርና ደርግም የማይረሳው ነው። ለሌሎችም አብነት ሆኖ ይቀጥላል። በጭካኔውና በወታደራዊ አምባገነንነቱ የሚታወቀው የደርግ መንግሥት በሕዝባዊ ወያነ ሓርነት ትግራይ ጥምረት ከኤርትራ ሕዝብ ነጻ አውጪ ግንባር ጋር በመተባበር ከሥልጣን ተወግዷል። ግንቦት 28 ቀን 1991 የደርግ ውድቀት በኢትዮጵያ አቆጣጠር የግንቦት 20 በመባል የሚታወቀው የቀጣናውን ታሪካዊ ምዕራፍ ከፍ አድርጎታል። የአክቲቪስቱ ንግግር በቅርብ ጊዜ ውስጥ በተለይም በትግራይ ውስጥ የተከሰቱ ግጭቶች ትዝታ በሚታይበት በዚህ ወቅት በጣም ያስተጋባሉ። መልእክቱ መታሰቢያ ብቻ ሳይሆን መሪዎች ታሪክን እንዲያስቡበት ጥሪ ነው። ወታደራዊ ኃይል ብቻውን ለሥልጣንና ለሰላም ዋስትና አይሰጥም። ጋዜጠኛው ኤርትራ በትግሉ ውስጥ ያላት ሚና የተጫወተችውን ተምሳሌታዊ ቦታ ከሆነው አስመራ በለጠፈበት ወቅት በኤርትራውያን እና በትግራይ ተወላጆች መካከል ያለውን የጋራ ታሪክ እና መስዋዕትነት ታሪካዊ ጥልቀት ያለውና የአሁን ጊዜ ፋይዳ ያለው መልእክት። የግንቦት 34ኛ የምስረታ በዓል በ1991 የደርግ መንግሥት የወደቀበት ታሪካዊ የድል ቀን ጋዜጠኛው በማኅበራዊ ድኅረ ገጽ ቀርቦ ከልብ የመነጨ ምስጋና አቅርቧል። ከአስመራ በጻፈው ጽሑፍ ለኢትዮጵያውያን እና ለኤርትራውያን እንኳን ደስ አላችሁ በማለት የትግራይ እና የኤርትራ ወጣቶች የከፈሉትን መስዋዕትነት ለዓለም አስታውቋል። በዛሬው ዕለት በአሜሪካ የሚኖረው ታዋቂ ኢትዮጵያዊ ትግራይ አክቲቪስትና ጋዜጠኛ ያስተላለፈውን ኃይለኛ መልእክት ተመልክተናል። በቅርቡ ከአስመራ ኤርትራ የጻፈው ጽሑፍ በአፍሪካ ቀንድ አካባቢ ስሜቶችን ቀስቅሷልና አስተያየቶችን እየቀሰቀሰ ነው። ግንቦት 20 ለናንተ ማለት ምን ማለት ነው? ሐሳባችሁን በኮሜንት አካፍሉን። ለበለጠ አስተዋይ የአፍሪካ ቀንድ ታሪኮች ላይክ፣ ሰብስክራይብ ማድረግ እና የማሳወቂያ ደወል መምታት አይርሱ።